ይህ የማለዳ ጸሎት ነው። ዘኍልቍ ምዕራፍ 14 ቁጥር 24 ባሪያዬ ካሌብ ግን ሌላ መንፈስ ከእርሱ ጋር ስለሆነ ፈጽሞ ስለተከተለኝ እርሱ ወደ ገባባት ምድር አገባዋለሁ፣ ዘሩም ይወርሳታል። ክብር ለኢየሱስ ክርስቶስ ይሁን። ከአጥናፍ እስከ አጥናፍ በክብር ለተሞላ ለእግዚአብሔር አብ ክብር ይሁን። ከእኛ ጋር በእኛ ውስጥ ለሆነ ክብር ለመንፈስ ቅዱስ ይሁን። ይህን ጸሎት በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም እንጀምራለን። ዛሬ እግዚአብሔር በዚህ ጸሎት የሚሰጠንና የሚያደርግልን ነገር አንዱ እግዚአብሔር ወደ ተናገረን ነገር እንገባለን። ከኔ ጋር በኮመንት ሴክሽን እንዲህ ያላችሁ ጻፉ። እግዚአብሔር ወደ ተናገረኝ ነገር እገባለሁ ያላችሁ ጻፉ። ዛሬ መልእክቴ ይሄ ነው። ዛሬ ጸሎታችን ይሄ ነው። እግዚአብሔር ወደ ተናገረን ነገር እንገባለን። እግዚአብሔር ወደ አወራን ርስት እንገባለን። እግዚአብሔር ትገባላችሁ ወደ ባለበት ስፍራ እግዚአብሔር በኢየሱስ ስም ያስገባናል። ዛሬ መጋረጃዎችን ሁሉ እናነሳለን። ከፊት የሚቆሙ መንፈሶችን ሁሉ እናነሳለን። ዛሬ አማሌቆችን እናነሳለን። ከፊታችን ከናውያንን እናነሳለን። ዛሬ ሸለቆችን እንሞላለን። ተራራውን ደልዳላ እናደርጋለን። እመኑን፣ እግዚአብሔር ለጸሎት መልስ አለው። እግዚአብሔር በእውነት በፍጹም ልባቸው ወደ እግዚአብሔር ለሚጮሁ ሰዎች እግዚአብሔር ይመለከታል። ይህን ጸሎት እስከ መጨረሻው ከኔ ጋር በመጸለይ የእግዚአብሔር በረከትና እግዚአብሔር ወዳየላችሁ ነገር እንድትገቡ እፈልጋለሁ። በዚህ አሁን ባነበብኩላችሁ ክፍል ካሌብ የሚባል ሰው እግዚአብሔር የተናገረው እግዚአብሔር ያወራው ነገር ነበረ። እሱም ብቻ ግን አልነበረም ያወራው። እግዚአብሔር ለእስራኤል ሕዝብ ወደ ከነዓን የምትባል ምድር ትገባላችሁ፣ ሕዝቡን እሰጣችኋለሁ፣ አማልቃዮችን፣ ፈሪዛውያንን፣ ሕዝቡን ሁሉ እግዚአብሔር ከፊታችሁ ጥላለሁ፣ ማርና ወተት ወደምታፈሰው ምድር አስገባችኋለሁ የሚል ኮቨነንት ይዞ ተሸክሞ ገባ። ግን በመሃል ሙሴ 12 ሰዎች እንዲሰልሉ ሲልካቸው ያሉት ነገር በጣም ይገርማል። እግዚአብሔር ላይ አመፁ ይላል። እግዚአብሔር ላይ ያጉረመረሙ ይላል። እንዲህ ይላል ዘኍልቍ ምዕራፍ 14 ቁጥር 6 ከፍ ብሎ ምድርን ከሰለሉት ጋር የነበሩት የነዌ ልጅ ኢያሱና የዮፍኔ ልጅ ካሌብ ልብሳቸውን ቀደዱ። ለእስራኤል ልጆች ማህበር ሁሉ ዞረን የሰለልናት ምድር እጅግ መልካም ናት፣ እግዚአብሔርም ከወደደን ወተትና ማር ወደምታፈሰው ወደዚች ምድር ያስገባናል፣ እርሷንም ይሰጠናል። ነገር ግን በእግዚአብሔር ላይ አታምፁ፣ እንደ እንጀራ ይሆኑልናል። የምድሪቱንም ሰዎች አትፍሩ፣ ጥላቸው ከላያቸው ተገፏል፣ እግዚአብሔርም ከእኛ ጋር ነው፣ አትፍሯቸው ብሎ ተናገራቸው። ክብር ለመንፈስ ቅዱስ ይሁን። እግዚአብሔር ወደ ተናገራችሁ ነገር በኢየሱስ ስም ትገባላችሁ። ካሌብና ኢያሱ አትፍሩ። የያዛችሁት እግዚአብሔር ትልቅ ነው። የተናገራችሁ እግዚአብሔር ትልቅ ነው። ያወራችሁ እግዚአብሔር ጀግና ነው። ያወራችሁ እግዚአብሔር ጃይንት ነው። የሰማይና የምድር ፈጣሪ ነው እና እንዳወራው እንደተናገረው ምድሪቷ መልካም ናት። ግን አትፍሩ። ውስጥ ያለው ቻሌንጅ ቢኖር፣ ውስጥ ያለው መከራ ቢኖር እንዳትፈሩ። ለምን አንፈራም? እግዚአብሔር ከኛ ጋር ነው። እግዚአብሔር ወደ ተናገረው ማርና ወተት ወደምታፈሰው ምድር ያስገባናል። እግዚአብሔር የነገራችሁ ነገር አለ። እግዚአብሔር ያወራችሁ ነገር አለ። እግዚአብሔር የተናገራችሁ ነገር አለ። ወደዛ ምድር በኢየሱስም ፈጥናችሁ ትገባላችሁ። እግዚአብሔር ወደ ተናገራችሁ ማርና ወተት ወደምታፈሰው ምድር ትገባላችሁ። እግዚአብሔር አሳርፋችኋለሁ ብሏችኋል። እግዚአብሔር በትውልዳችሁ መካከል እረፍት እሰጣችኋለሁ ብሏል። እግዚአብሔር ሩቅ አስኬዳችኋለሁ ብሏል። እግዚአብሔር መንገድ እከፍታለሁ ብሏል። እግዚአብሔር ነገሮቻችሁን አስተካክላለሁ ብሏል። እግዚአብሔር ዙፋኔን አንቀሳቅሳለሁ ብሏል። የሰማይ መስኮቶችን እከፍታለሁ ብሏል። እመኑን፣ ጌታ ምስክር፣ እግዚአብሔር የሰማይ መስኮቶችን ከፍቶ እግዚአብሔር ወደ ተናገረሽ ነገር ትገቢያለሽ። እግዚአብሔር ወደ ተናገረ ነገር ትገባለህ። በኢየሱስ እግዚአብሔር ከኛ ጋር ነው።
ነገር ግን በእግዚአብሔር ላይ አታምፁ እንደ እንጀራ ይሆኑልናል አለ። ዛሬ ጌታ ምስክር ከፊት የቆሟቸው የትኞቹም ኢነሚዎች የትኞቹም ጠላቶች እግዚአብሔር እንደ እንጀራ ቀላል ያደርግላቸዋል። እንጀራ ማግኘት ቀላል እንደሆነ እንደዛ እነሱን መምታት ቀላል ይሆንልናል። ምድሪቷን አትፍሩ፣ ሰዎቹን አትፍሩ። የተፈለገ እግዚአብሔር ያወራችሁ ነገር ትልቅ ነው። እግዚአብሔር የተናገረን ነገር እውነት እንደተናገረው ነው። ግን ምድሪቷ ላይ የእኛን የሚያስገባ የእኛ የጦር ኃይል የእኛ አዛዥ የእኛ የሆነ ነገር የሚያስገባ አይደለም ያለን ጉዳይ ሲል ይሄ ጉዳይ በጦር ዝና በጦር አወራወር ስልት በጦር ልምድ አይደለም እና ሲል ከእግዚአብሔር መኖር የተነሳ እግዚአብሔር እንደ እንጀራ አድርጎ ይሰጠናል አለ። እግዚአብሔር እንደ እንጀራ ይሆኑናል። ጥላቸው ከላያቸው ተገፏል አለ። ጥላቸውን ስናየው አውቀናል። እግዚአብሔር ቀድሞ አስደንግጧቸዋል አለ። ዛሬ እንዲህ ነው የምትሆን። ገና ከመምጣታቸው እግዚአብሔር ፊታቸው ቀድሞ ጠላቶቻቸውን ጥላቸውን ይገፉላቸዋል። እግዚአብሔር የጠላቶቻቸውን ጥላ ይገፋቸዋል። ጥላቸውን እግዚአብሔር ይገፋቸዋል እና ሲል የምድሪቱን ሰዎች አንፈራም። ከፊት የምንገባበት ምድር ላይ እግዚአብሔር የነገረኝ ነገር ላይ የፈለገ ቻሌንጅ ቢኖር የፈለገ መከራ ቢኖር አልፈራውም። እግዚአብሔር ተናግሮኛል፣ እገባለሁ። እግዚአብሔር ተናግሮኛል፣ እወርሳለሁ። ከነገር ውስጥ ከኔ ጋር አሁን አውጁ። ልክ እያወሽ ነው። ልክ አንቺ አሁን ትክክል እያረግሽ ነው። አንተ ትክክል እያረክ ነው። እያወሽክ ነው። አሁን ልክ ነህ። አውጅ። እግዚአብሔር ተናግሮኛል፣ እገባለሁ። እግዚአብሔር ከፊት ቀድሞልኛል። እግዚአብሔር መንገዴን አቅንቶታል። ድንጋዩ ዘይት ያፈልቅልኛል። ሽማግሌዎቹ ለኔ ብድግ ይላሉ። ከሽማግሌዎች ይልቅ አስተዋይ ያደርገኛል። የሰማይ መስኮት ለኔ ይከፈታል። እግዚአብሔር ከፊት ያሉትን ጠላቶቼ እንደ እንጀራ ቀላል ያደርግልኛል። የትኛውም የአጋንንት እጅ፣ የድግምት እጅ፣ የጥንቆላ እጅ ሲስተሙ ሁሉ እኔን አይዘኝም። እኔን ሊይዘኝ አይችልም። አንቺን ሊይዝሽ አይችልም። ለምን ቢባል እግዚአብሔር ምስክሬ፣ እግዚአብሔር ከአንቺ ጋር ነው። የጠላቶችሽን ጥላ ገፏቸዋል። ገና ከመምጣትሽ ገና አንቺ እዛ ስፍራ ከመኖርሽ የተነሳ የእግዚአብሔር ኃይል በዛ ስፍራ መንቀሳቀስ ይጀምራል። የመለኮት ሙላት በዛ ስፍራ መንቀሳቀስ ይጀምራል። የሚናወጥ ሰላም የለሽም። የሚሄድ ሰላም የለሽም። ሰላምሽን ሊያውኩ፣ ሰላምሽን ሊነኩ እግዚአብሔር የተናገረሽ ነገር ውሸት እንደሆነ ሰይጣን እየሰበከ ያለ አንተ ወንድሜ፣ አንቺ እህቴ፣ እግዚአብሔር እንዲህ ይልሻል፣ እንደ እንጀራ አድርጌ እሰጥሻለሁ። ጥላቸውን ገፍፌልሻለሁ። ጥላቸውን ገፍፌልሃለሁ። አትፍሯቸው። ለምን ሲባል እግዚአብሔር ከኛ ጋር ነው ብሎ ተናገራቸው ይላል። እግዚአብሔር ከኛ ጋር ከመሆኑ የተነሳ እግዚአብሔር ካንቺ ጋር ከመሆኑ የተነሳ እግዚአብሔር ካንተ ጋር ከመሆኑ የተነሳ ጠላቶቻችሁ ጥላቸው ከፊት ተገፎላቸዋል። እግዚአብሔር የጠላቶቻችሁን ኃይል ሸባ ያደርገዋል። እግዚአብሔር ከፊት አትገቡም ብሎ እየተከራከራችሁ ያለ ወደ 2019 አትሻገሩ፣ ወደ በረከታችሁ አትሻገሩ፣ ወደ እጆቻችሁ በረከት አይገባም። እግዚአብሔር የነገረኝ ነገር አልጨብጥም አልይዝም ብላችሁ ተስፋ እያስቆረጣችሁ ያለውን ሁኔታ እያሳያችሁ ያለ ሰይጣን ነው። ግራ እንድትጋቡ በቅዱሳን በተለያየ መልኩ ድምፅ እየላከ እያመጣ እየረበሻችሁ ያለው ዛሬ እግዚአብሔር እንዲህ ብሏችኋል፣ ትሻገራላችሁ። ዛሬ እግዚአብሔር እንዲህ ብሏችኋል፣ አትፍሯቸው፣ አትፍሩ። ምንም ያህል የጦር ልምድ ይኖራቸው፣ ምንም ያህል ጀግና ይሆኑ፣ ምንም ያህል ጉልበታም ይሆኑ፣ ምንም ያህል የጦር ጉልበት ይኖራቸው፣ ግን እግዚአብሔር እንዲህ ይላቸዋል፣ አትፍሯቸው። ከእግዚአብሔር ውጪ የምንፈራው የለም። ከእግዚአብሔር ውጪ አቅም ያለው ነገር እንዳለ አናምንም። ከእግዚአብሔር ውጪ ጉልበት ያለው ነገር እንዳለ አናምንም። ፍርሃት ያለማመን ውጤት ነው። እናምናለን። ትላንት የረዳህን አንተ አይደለህ? ትላንት ያገዝከን አንተ አይደለህ? ትላንት ያቆምከን አንተ አይደለህ? ዛሬ ጸልያለሁ፣ ጠላቶቻችን ጥላቸው ይገፈፋል። ጥላቸው ይገፈፋል። ገና መምጣታችሁ ያስደነግጣቸዋል። ገና መቆማችሁ ያስደነግጣቸዋል። ገና መራመዳችሁ እግዚአብሔር ምስክር ያስደነግጣቸዋል። እግዚአብሔር ለጠላቶቻችሁ ድንጋጤን አድርጓል። እግዚአብሔር በጠላቶቻችሁ ሁሉ ላይ መደንገጥ አድርጓል። ይደነግጣሉ። ጠላቶቻችሁ ይደነግጣሉ። ጠላቶቻችሁ ይደነግጣሉ።
ይደነግጣሉ። እግዚአብሔር ጥላቸውን ይገፋቸዋል፣ እንደ እንጀራ ይሆኑላቸዋል። ለምን ቢባል ካሌብ ግን ኢያሱ ግን ይገባሉ ብሎ እግዚአብሔር ፕሮሚስ ገባላቸው። ለምን ሲል ልዩ መንፈስ አለባቸው። ትውልድ እንጠፋለን ሲል፣ ትውልድ እንሞታለን ሲል፣ ትውልድ አለቀልን ሲል፣ ትውልድ ሙሴ ላይ ሲያጉረመርም ኢያሱና ካሌብ ግን አይደለም፣ ኔቨር ኔቨር ኔቨር። ያየነው ከተማ እግዚአብሔር እንዳወራን ነው። ግን ትልልቅ ቻሌንጆች አሉ፣ ግን ትልልቅ መከሮች አሉ። እግዚአብሔር ከኛ ጋር ስለሆነ ግን አንፈራቸውም እና ሲል እንገባለን ሲል ጌታ መጣና ፕሮሚስ ገባላቸው። ካሌብና ኢያሱ የኔን ሐሳብ አላቸው፣ የኔ መንፈስ ስላላቸው በኔ መነጽር ተመለከቱ አለ። በኔ መነጽር በኔ አስተሳሰብ ቆሙ አለ። የኔን አስተሳሰብ አሰቡ እና ሲል እነዚህ ሁለት ሰዎች ይገባሉ፣ እኔ የተናገርኩት ቦታ ይገባሉ አለ። ዛሬ ከትውልድ መካከል የተለየ መንፈስ ያለሽ አንቺ ሴት፣ አንቺ ዲቦራ፣ አንቺ ኃይል የተሞላሽ ጀግና ይሁንሽ አቢግያ፣ ስሜን በደንብ እግዚአብሔር ምስክሬ፣ ስማይን በደንብ እግዚአብሔር እንዲህ ያደርግልሃል። በህይወት ላይ የነገረህን ነገር እስኪያደርግልህ ድረስ አይተውህም፣ አይለቅህም፣ አይተውህም። እግዚአብሔር ምስክሬ፣ እግዚአብሔር ካንተ ጋር ነው። ትገባለህ፣ ትይዘዋለህ፣ ትጨብጠዋለህ። እግዚአብሔር ከነገርህ ጋር ያጨባብጣል። እግዚአብሔር ከነገርሽ ጋር ያጨባብጥሻል። ዛሬ ትጨባበጣላችሁ፣ ዛሬ ትጨባበጣላችሁ። ወዳጄ ትጨባበጣለህ፣ ከነገር ጋር ትጨባበጣለህ። አያይ ሐዘን ቤት አይገባም፣ ችግር ቤት አይሰለጥንም። አንተ ቤት ኪሳራ አይሰለጥንም፣ አንተ ቤት ችግር አይሰለጥንም። እግዚአብሔር ምስክሬ፣ ዛሬ ጠላቶቻችሁን ከፊት ይጥላቸዋል። ዛሬ ጥላቸውን ይገፋቸዋል፣ ሞገስ አልባ ያደርጋቸዋል። ቀድሞ ትፈሯቸው የነበሩ፣ ቀድሞ ትሰጉ የነበረ፣ ጠፋለሁ ሞታለሁ ሚል ፍርሃት የነበራችሁ ሰዎች ዛሬ ከዚህ ጸሎት በኋላ የሆነ ኢነርጂ ውስጣችሁ ይገባል፣ የሆነ ድፍረት ውስጣችሁ ይገባል። ኮንፊደንሳችሁ ይጨምራል። ምን አግኝተው ነው እስኪባሉ፣ ምን ተነግሯቸው ነው፣ ምን ሰምተው ነው እስኪባሉ ድረስ እግዚአብሔር ሞገስን በእናንተ ህይወት ላይ ይጨምራል። አንቺ ሴት አትቆሚም። ቀላል ሴት አድርገውሽ ነው፣ ቀላል ሰው አድርገው እኮ ነው። ስራ ቦታ ላይ እግዚአብሔር የነገረህ ነገር አለ። በልጆችሽ መካከል ከርስትሽ ጋር ትጨባበጫለሽ። እግዚአብሔር እሰጥሻለሁ ያለ ትዳር ውስጥ ትገቢያለሽ። እሱ ትዳር ውስጥ ትገባለህ በኢየሱስም። እግዚአብሔር ያወራ ትዳር አለ፣ እንዲህ ነው የሚሆነው ብሎ የነገረ ነገር አለ በትዳር ላይ፣ ግን ነገሮች ተዘጋግቷል። 2019 ያ የጸለይከው ያ የተነገረ ትዳር ውስጥ ትገቢያለሽ፣ ትገባለህ በኢየሱስም። ትገቢያለሽ፣ ትገባለህ። ያ ቢዝነስ፣ ያ የሥራ በሮች፣ እነዛ እንደዚህ ምሰራቸዋለሁ ብላችሁ የያዛችኋቸው ስራዎች አሉ። እዚህ እድገት አገኛቸዋለሁ ያላችሁ እግዚአብሔር ይረዳኛል፣ እዚህ ቦታ ላይ ቆማለሁ፣ እዚህ ስፍራ ላይ ሰራለሁ፣ እዚህ ቦታ ላይ ቆሜ እግዚአብሔር ደግሞ መጎስ ሰጥቶኝ እዚህ ቦታ ያስቆመኛል ብላችሁ የያዛችኋቸው ግን ደግሞ ጠላቶች በዛ ስፍራ እንዳትቆሙ፣ ያን ስራ እንዳትሰሩ፣ ያ ቦታ ላይ እንዳትቆሙ እየከለከላችሁ ያላችሁ አላችሁ። በ2019 እግዚአብሔር ወደ ተናገራችሁ ነገር ካለባችሁ መንፈስ የተነሳ ችግራችሁን ስላላመናችሁት እግዚአብሔር ከሰማይ መጥቶ እንዲህ ይልሻል፣ ችግርሽን አላመንሽም፣ ሁኔታሽን አልተቀበልሽም፣ እኔ የነገርኩሽን አምነሽኛልና እግዚአብሔር ወደ ነገርኩሽ ነገር አስገባሃለሁ፣ አስገባሻለሁ እያለሽ ነው። መልእክት እየነገረሽ ነው። መልእክት እየነገረህ ነው። አሜን ብለህ ተቀበል። እግዚአብሔር የነገረህ ነገር አለ። እግዚአብሔር ያወራህ ነገር አለ። እግዚአብሔር ያወራሽ ነገር አለ። ያ ነገር ውስጥ ትገቢያለሽ፣ 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 ትገቢያለሽ። እግዚአብሔር ወደ ተናገረ ነገር ትጠጋለህ። እግዚአብሔር ወደ አወራ ነገር በጌታ በኢየሱስ ስም ትጠጋለሽ። የት ነው ትገባለህ ያለ? የትኛው የቅባት ክልል ውስጥ ነው ትገባለህ ያለ? የትኛው የአገልግሎት ዓለም ውስጥ ነው ትገባለህ ያለ? የትኛው የኃይል ዓለም ውስጥ ነው ትገባለህ ያለ? እግዚአብሔር ምስክሬ፣ እግዚአብሔር ለብዙ ሺህ ህዝብ ጠርቶ ለብዙ ሺህ ህዝብ እግዚአብሔር አምኖ ለዚህ ህዝብ ጠርቶ እንድታገለግል፣ እንድትጸልይ፣ በእግዚአብሔር ፊት ተአምራትን እንድታደርግ ተጠርተህ ተራ ኑሮ እንድትኖር የሚፈልግ ተራ ጨንጋፊ ኑሮ እንድትኖር የሚፈልግ መንፈስ ዛሬ ተገለበጠ። ዛሬ ጌታ ምስክር ተገለበጠ። አዋረድኩት፣ ተዋረደ። አዋረድኩት፣ ተዋረደ። ዛሬ መታ ነው። ዛሬ አፈረስ ነው። ዛሬ ርስት የለውም። ከዚህ በኋላ አንቺ ህይወት ላይ ርስት የለውም። አንተ ህይወት ላይ ርስት የለውም። እግዚአብሔር ርስት የለውም ይልሻል። ርስት የለውም ይልሃል። ርስቱን እግዚአብሔር ሰብሮታል። እድል ፈንታ ላይ ኖሮ እግዚአብሔር ከፊታቸው አጠፋቸው። ጠላቶቻችሁን እንደ እንጀራ አደረጋቸው። ለምንድነው ወደ ርስትሽ የምትገቢው? እግዚአብሔር የማንም እንባ ባለዕዳ አይደለም። የማንም እንባ ባለዕዳ አይደለም። መንገድ አስጀምሮ የሚተው አምላክ አይደለም። እግዚአብሔር የማንም እንባ ባለዕዳ አይደለም። እግዚአብሔር ተአምራትን ያደርጋል። እግዚአብሔር ዙፋኑን ያንቀሳቅሳል። እግዚአብሔር ተአምራትን ማድረግ የሚችል አምላክ ነው። ጠላቶቼ
ደስ አይበላችሁ። ጠላቴ ሆይ ብወድቅ እነሳለሁ። በጨለማ በሄድ ጌታ ብርሃኔ ነው። እግዚአብሔር ምስክሬ። በጨለማ እየሄዳችሁ ያላችሁ፣ በጨለማ ስፍራ ላይ ወደቃችሁ፣ ተሰብራችሁ፣ ተሰነካከላችሁ ተብላችሁ እየተወራባችሁ እግዚአብሔር ብርሃን ይሆናችኋል። ብወድቁ እግዚአብሔር ያነሳችኋል። ብትደክሙ እግዚአብሔር ይደግፋችኋል። ጠላቴ ሆይ ደስ አይበላህ። ለምን ሲል እግዚአብሔር ብርሃኔ ነው። ብወድቅ እነሳለሁ፣ በጨለማ ብሄድ እግዚአብሔር ብርሃኔ ነው የሚለው እግዚአብሔር ቃል። እግዚአብሔር ብርሃንሽ ነው፣ ብርሃንሽ ነው። እግዚአብሔር ስትወድቂ የሚያነሳሽ አምላክ ነው። ፌሪዛውያንን አንፈራቸው፣ ቂጣውያንን አንፈራቸው፣ ኢያቡሳውያንን አንፈራቸው። ከፊት የቆሙትን ሊረግሙ የወጡትን በለዓምን አመጣና እርገም አለው። ርገማቸው፣ በለዓምን ርገማቸው ሲል በለዓም ሊረግማቸው አልቻለም። የእስራኤል ሕዝቦች ድንኳናቸው እንዴት ያምራል ብሎ መተንበይ ጀመረ። ረጋሚውን ለትንቢት ያደርግላቸዋል። እግዚአብሔር ከእናንተ ጋር ሲሆን ሊረግሟችሁ ሊሟረታችሁ የነበሩ ሰዎች እናንተ ላይ በረከት መናገር ይጀምራሉ። ለምን ሲባል ልዩ መንፈስ አለባቸው። እግዚአብሔር የነገራችሁ ርስት አለ። ዛሬ ይሄ ነው የሚሰማኝ። በቃ እግዚአብሔር የነገረኝ ነገር አለ እኮ፣ እግዚአብሔር ያወራኝ ነገር አለ እኮ፣ እግዚአብሔር እኮ ተናግሮኛል እኮ። ታዲያ ርስቴን አልጨብጥም? እጨብጣለሁ። ታዲያ ርስቴን አልገና እገናኛለሁ። ታዲያ ከርስቴ ጋር አልገና እገናኘዋለሁ። እግዚአብሔር ለርስቴ መልስ ይሰጣል። እግዚአብሔር የማንም እንባ ባለዕዳ አይደለም። እግዚአብሔር መልስ አለው። እግዚአብሔር ከሰማይ መልስ አለው። ወዳጆቼ እንደ እግዚአብሔር የሚወደን የለም። እንደ እግዚአብሔር የሚጠነቀቅልን የለም። እንደ እግዚአብሔር ለኛ የሚያስብ የለም። እግዚአብሔር ረዳቴ ነው፣ ስሙን እጠራዋለሁ። በቅዱሳን ፊት መካከል ስሙን አነሳዋለሁ። እግዚአብሔር ኃይሌና መድኃኒቴ ነው፣ በሱ የሚታመኑበትን ያውቃል ይላል። እታመናለሁ በአንተ እደገፋለሁ። በመድኃኒቴ አምላክ ደስ ይለኛል። እግሮቼን እንደ ኋላ እግሮች ያበረታቸዋል፣ በከፍታዎች ላይ ያስኬደኛል። ጠላቴ ሆይ ስማ፣ አትገባም ብለህ የተናገርከው፣ አትወርሰውም ብለህ የተናገርከው ተራራው ላይ እግዚአብሔር እግሮቼን ያበረታቸዋል። ከፍታ ላይ መውጣት አይችልም። ከፍታ ላይ አትወጣም። ይሄው ጉልበት የላትም፣ ይሄው ደከመች፣ ይሄው አለቀላት እያለ ሰይጣን፣ እግዚአብሔር ስትወድቅ ያነሳሻል፣ ስትደክም ይደግፍሻል። እንደ ዋላ እግሮች ደግሞ እግሮችሽን ያበረታቸዋል። በከፍታዎች ላይ ደግሞ ያስኬድሻል። እግዚአብሔር ከፍታውን አሳልፎ ይሰጥሃል። እግዚአብሔር ከፍታውን አሳልፎ ይሰጥሻል። እግዚአብሔር ያን ከፍታ አሳልፎ ይሰጥሻል። ሲዝን ደረሰ፣ ዘመን ደረሰ፣ የከፍታ ዘመን። እግዚአብሔር ወደ ተናገረሽ ከፍታ የምትገቢበት። ትልልቅ ህልም ያላችሁ ሰዎች አላችሁ። እዚህ ቦታ ላይ ህልም አለ የምትሉ እግዚአብሔር እኮ የተናገረኝ ነገር አለ የምትሉ ህልም ያላችሁ ሰዎች አላችሁ። ትንቢት ያላችሁ ሰዎች አላችሁ። እግዚአብሔር የተናገራችሁ ነገር አለ። እግዚአብሔር ያወራችሁ ነገር አለ። የትኛው ህልም ነው? የትኛው ድምፅ ነው ወደ እናንተ ህይወት የመጣው? እግዚአብሔር ምን አደርጋለሁ ህይወትሽ ላይ ብሏል። እግዚአብሔር ምን አደርጋለሁ በህይወትህ ላይ ብሏል። ያን ያደርገዋል እግዚአብሔር። ለምን ቢባል ኢያቡሳውያንን ይቀጣል በፊትሽ። ቄጣውያንን፣ ኢያቡሳውያንን፣ ፌሪዛውያንን እግዚአብሔር ይቀጣል። እግዚአብሔር ሞዓባውያንን ይቀጣል። እግዚአብሔር እየቀጣ ያስኬድሻል። እግዚአብሔር ጠላቶችሽን እንደ እንጀራ ያደርጋቸዋል። በብርቱ ሰልፍ ላይ ያላችሁ፣ በብርቱ ውጥንቅጥ በወጣ ነገር ውስጥ ያላችሁ፣ እግዚአብሔር ረስቶኛል እያላችሁ ያላችሁ፣ እግዚአብሔር እኔን ተውቶኛል እያላችሁ ያላችሁ፣ እግዚአብሔር መቼ ነው እኔን የሚያይ፣ እግዚአብሔር መቼ ነው እኔን የሚደግፈው፣ እግዚአብሔር መቼ ነው እኔን የሚረዳው እያላችሁ ያላችሁ ሰዎች ስሙኝ፣ መልእክት አላችሁ እናንተ ወዳጆቼ። እግዚአብሔር ሊረዳችሁ ዛሬም በደጅ ነው። እግዚአብሔር ሊያገዛችሁ ዛሬም በደጅ ነው። ዛሬም እግዚአብሔር ይረዳሻል። ዛሬም እግዚአብሔር ያግዝሻል። ዛሬም እግዚአብሔር ለጠላቶችሽ መልስ ይሰጣቸዋል። እግዚአብሔር ለጠላቶችሽ ያስደነግጣቸዋል። ኢያሱ መጣና እንዲህ አለው ትገባለህ አለው እና ሲገቡ ግን እግዚአብሔር እንዲህ ሞገስ ይሰጣቸው ነበር። ስፔሻሊ ደግሞ ካሌብና ኢያሱ 10 ሰዎች ጠፋን ብለው ሲያወሩ እነዚህ 2 ሰዎች ግን የተለዩ መንፈስ ነበረባቸው። የእግዚአብሔርን ሐሳብ ማሰብ የሚችሉ የዓይኖቻቸው የተከፈቱ ሰዎች ነበሩ። አያያያሉ እናንተ 10 ሰነፍ ሰዎች፣ እናንተ እግዚአብሔርን የምትጠራጥሩ ሰዎች ስሙ አላቸው እና ሲል የሕዝቡን ልብ አታውድቁ፣ የሕዝቡን ልብ እንዲፈራ አታድርጉ እና እግዚአብሔር ከኛ ጋር ነው። እግዚአብሔር ዙፋኑ ከሰማይ ነው። እግዚአብሔር ነገርን ያንቀሳቅሳል። እግዚአብሔር ታምራትን ያደርጋል። እንደ እንጀራ አድርጎ ይሰጠናል። እግዚአብሔር አይደለም ያወራል። ሰው እኮ አይደለም ያወራል። ሰው እኮ አይደለም ትቀጥላላችሁ ያለ። ሰው እኮ አይደለም ትሄዳላችሁ ያለ። እግዚአብሔር ነው ትሄዳላችሁ ያለ። እግዚአብሔር ነው ትቀጥላላችሁ ያለ። እግዚአብሔር ነው ሰው አደርጋችኋለሁ ያለ። የተናገረን ታማኝ ነው። የተናገረን ታማኝ ነው። ያወራን ታማኝ ነው። ከግብፅ ያወጣን ታማኝ ነው።
እግዚአብሔር መሃል ምድረ በዳ ላይ መንገድ አስጀምሮ የሚተው አምላክ አይደለም። የኔ እህት እግዚአብሔር ነግሮሽ የጀመርሻቸው ነገሮች፣ የኔ ወንድም እግዚአብሔር ነግሮ የጀመርካቸው ነገሮች አሉ። እግዚአብሔር ይሄን ይሰራል፣ ይሄን በህይወቴ ላይ ያደርጋል፣ ይሄን በህይወቴ ላይ ይፈጽማል ያላችሁት ነገር አለ። ያው ጌታ ምስክር፣ እግዚአብሔር እሱን ማድረግ ይጀምራል። አትፍሩ፣ እግዚአብሔር እሱን ማድረግ ይጀምራል። አትፍሩ፣ እግዚአብሔር እሱን ማድረግ ይጀምራል። ወዳጆቼ እግዚአብሔር ምስክሬ፣ እግዚአብሔር እሱን ያደርጋል። እግዚአብሔር ምስክሬ፣ ሊወግሯችሁ በተሰበሰቡ ፊት እግዚአብሔር ሞገስ ይሰጣችኋል። ሊያጠፏችሁ ይውላችሁ። ይህን ስትናገሩ ሰዎች ሊያምኗችሁ ይችላል። ለዚህ ነው መጽሐፍ ቅዱስ ሲናገር እግዚአብሔር ላይ አታምፁ፣ እንደ እንጀራ ይሆኑናል። የምድሪቱን ሰዎች አትፍሯቸው፣ ጥላቸው ከላያቸው ተገፏል። እግዚአብሔርም ከኛ ጋር ነው፣ አትፍሯቸው ብሎ ተናገሯቸውና ማህበሩ ሁሉ ግን በድንጋይ ይወግሯቸው ዘንድ ተማከሩ። የእግዚአብሔርም ክብር ለእስራኤል ልጆች ሁሉ በመገናኛው ድንኳን ተገለጠ። እግዚአብሔር ሙሴን የዚህን ሕዝብ ይንቀኛል፣ በፊቴ ባደረጉት ተአምራት ሁሉ እስከ መቼ አያምነኝም አለ። እግዚአብሔር ተናደደ። ለምን ልጆቼ ለምንድን ነው የማያምኑ? የመራዋቸው ተአምራቶችን ያዩ ሰዎች ለምንድን ነው ሰራለው ሲባል እግዚአብሔር ያደርጋል ሲባል የማያምኑት? ካሌብና ኢያሱ እውነት እኮ ነው ያወሩት። ሊወግሯቸው ተነሱ ይላል። የማይሆን ነገር አታውሩ፣ የማይመስል ነገር አትንገሩ። ዛሬ የማይመስል ነገር እነግራችኋለሁ። ከዚህ መካከል የሀገር ገዢዎች ከዚህ ስፍራ ይወጣሉ። አሁን ይሄ ጸሎት እየጸለዩ እግዚአብሔር ለሹመት ይቀባቸዋል። ትልልቅ ነቢያቶች፣ ትልልቅ እግዚአብሔር አገልጋዮች፣ ፓስተሮች፣ መምህራን፣ ሐዋርያት፣ ነቢያቶች ይቀባሉ። እግዚአብሔር እንደዚህ ያደርጋል። በእናንተ ሕይወት ላይ ተአምራትን ያደርጋል። በእናንተ ሕይወት ላይ በሕዝቡ መካከል እግዚአብሔር እጆቹን ይገልጣል። እግዚአብሔር ይገልጣል። ሊወግሯቸው ማህበሩ ተመካከሩ ይላል። እግዚአብሔር ግን ተገለጠ። እስከ መቼ ነው ማታምኑ? እስከ መቼ ነው የምትጠራጠሩ? እስከ መቼ ነው እግዚአብሔር የነገርኳችሁ ነገር ስንት ተአምራት አይታችሁ መጣችሁ እዚህ ጋር መጣችሁ ነው የምትጠራጠሩኛላችሁ አላችሁ። እግዚአብሔር ምስክሬ፣ በተለያየ ሁኔታ ውስጥ አልፋችሁ ከመከራው ቻሌንጅ የተነሳ እግዚአብሔር ነው የተጠራጠራችሁት። እግዚአብሔር ውሸት ነው እንዴ ዋሸኝ፣ እግዚአብሔር አልተናገረኝም እንዴ እስክትሉ የደረሳችሁ ሰዎች ትገባላችሁ። የት ነው እግዚአብሔር አስገባችኋለሁ? የትኛውን የውጭ በሮች ነው ከፍታለሁ ያላችሁ? የትኛውን የሥራ በር ነው ከፍታለሁ ያላችሁ? የትኛውን የመንፈሳዊ ዓለም ነው ከፍትላችኋለሁ? ታገለግሉኛላችሁ፣ ትሰብካላችሁ፣ በብዙ ሕዝብ ፊት አቆማችኋለሁ ያላችሁ ያደርገዋል እግዚአብሔር። ያው ጌታ ምስክር፣ እግዚአብሔር ያደርገዋል። እግዚአብሔር ከአሁን ካለው ነገር ጋር አይመዘንም። እግዚአብሔር አሁን ካለው ነገር ጋር አይነጻጸርም። እግዚአብሔር እንዲያደረገ አይባልም። እግዚአብሔር በስራው ልክ ነው። እግዚአብሔር በስራው ልክ ነው ወዳጆቼ። እግዚአብሔር በስራው ልክ ነው፣ አይሳሳትም። እግዚአብሔር በስራው አይሳሳትም። እግዚአብሔር በስራው አይሳሳትም ወዳጆቼ። እግዚአብሔር ልክ ነው በሉት። አንተ በቃ በማዕበል ውስጥ መናገር ትችልበታለህ። በማዕበል ውስጥ መቀጠል ይቻላል ብለህ መናገር ትችላለህ። ትደርሳላችሁ፣ ትገባላችሁ ማለት ትችላለህ። ለዚህ ነው በጣም የምወደው ቃል አለ። ጳውሎስም በመርከቢቱ ጉዞ ጀመረ ይላል። በመርከቢቱ ጉዞ ጀምሮ ይላል። ልክ መነሳት ጀምረው፣ ልክ መንገድ ላይ ግን አውራቂስ ተነሳ ይላል። እንዳይገቡ መርከቢቷን እንዳልሆነ አድርጎ መታቸው። መቶ ለ14 ቀን ሙሉ ፀሐይ እስከማያዩ ድረስ የት ጋር ስፍራ እንዳሉ እስከማያውቁ ድረስ በጣም በአውራቂስ በማዕበል በነፋስ ተመቱ ይላል። የእግዚአብሔር መልአክ ግን መጣ ምሽት ላይ ጳውሎስን እንደዚህ ያለው፣ ካንተ የተነሳ ከዚህ መካከል ማንም አይሞትም አለው። ሁሉም በደህና ይደርሳል፣ በስብርባሪ ይደርሳል፣ ትገባላችሁ፣ ያወራሁ ቦታ ትደርሳለህ፣ የነገርኩ ቦታ ትደርሳለህ ሲለው ይረሳል። ተነስቶ ብሉ፣ ተነሱና ጠጡ ሲላቸው ህዝቡ አጉረመረመ ይላል። ምንድን ነው የሚለን? ሞታችንን እየጠበቅን ባለንበት ታይት ምግብ ብሉ ይለናል። ምን ይሰራልናል ምግብ ሲል እኔ ማገለግለው እግዚአብሔር አለ መልአኩን ትላንት ለሊት ላከልኛል እና ሲሉት እንደዚህ አላቸው፣ ትላንት ሌሊት ላይ መልአኩን ልኮ አበረታኝ፣ ማንም ከመካከላችን አይጠፋም፣ ትገባላችሁ፣ ትደርሳላችሁ፣ በሰላም ታርፋላችሁ ብሎ ተናግሮኛል። በስብርባሪ ቢሆን ትደርሳላችሁ ብሎኛል ሲል ህዝቡ መቀበል እስኪከብደው ድረስ ደረሰ ይላል። ይኸውላችሁ እመኑኝ፣ ከናንተ ምክንያት ቤተሰቦቻችሁ እግዚአብሔር ወደ ተናገረው ነገር ይደርሳሉ። ከናንተ ምክንያት ጓደኞቻችሁ የበረከት ምክንያት ትሆኗቸዋላችሁ። በእናንተ ምክንያት ለዘሮቻችሁ የመሻገር ምክንያት ትሆናላችሁ። እናንተ ለብዙ ሰዎች መሳካት፣ ስኬት ምክንያት ትሆናላችሁ። ጳውሎስ ካንተ የተነሳ አለ እዚህ መካከል ሁሉም በሰላም ይደርሳሉ አለው።
በሰላም ይደርሳሉ። እንዴት ሲለው አንተ እዚህ ስፍራ ስላለ ከአንቺ የተነሳ እግዚአብሔር ምስክሬ የሆነ ጄኔሬሽን ከኋላ ይሻገራል። የሆነ ጄኔሬሽን ከኋላ ይሻገራል። የሆነ ትውልድ ከኋላ ይሻገራል። እመነኝና ተቀበል። እግዚአብሔር ትውልድ ያሻግራል። እግዚአብሔር ትውልድ ከኋላ ያሻግረዋል። ዋው ማይ ጋድ ማይ ጋድ ማይ ጋድ! የኔ አባት፣ የኔ ወዳጅ፣ የኔ አምላክ ታደርሰናለህ፣ ታሻግረናለህ። እግዚአብሔር ለጳውሎስ ብለኸው የለ አሻግረሃለሁ አልከው መላጥያ የምትባል ደሴት ጋር አምጥቶ አቆማቸው ይላል። የእግዚአብሔር መልአክ እንዲህ ነው የሚያደርገው። በሚመጣው ዓመት እንዲህ ነው የሚያደርገው። ድንገት ሳታውቁት ማዕበሉ እየገፋችሁ ዴስቲኒያችሁ ጋር ያደርሳችኋል። ማዕበሉ እየገፋችሁ ችግር ያላችሁት ጉዳይ እየገፋ እግዚአብሔር የነገራችሁ ቦታ ላይ ያቆማችኋል። የያዕቆብ አምላክ ይሽሩር ሆይ በደመናት ላይ እንደሚራመድ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። ወዳጄ እንደ እግዚአብሔር ያለ ማንም የለም። የኔ እህት እንደ እግዚአብሔር ያለ ማንም የለም። የኔ ወንድም እንደ እግዚአብሔር ያለ ማንም የለም። ስሚኝ በደንብ እግዚአብሔር ምስክሬ፣ እግዚአብሔር ይረሻት ዘንድ እግዚአብሔር ይተውሽ ዘንድ ሰው አይደለም። አደርሳለሁ ብሎሽ የለ ረዳሻለሁ ብሎሽ የለ ይረዳሻል፣ ያደርስሻል። ታደርሰኛለህ ብሎ ታደርሰኛለህ። እገባለሁ ለጳውሎስ የተናገርክ ለኢያሱ ለካሌብ አገባቸዋለሁ ብለህ ቃል ይገባልኝ ለኔም ገብተህልኛል። እነ ካሌብን እንዳገባቸው እነ ኢያሱን የከነዓንን ምድር እግሮቻቸው እንደረገጡ እነ ካሌብ ብርቱ አድርገህ ያደረስካቸው ጽኑ ሰዎች ሆነ ያደረስካቸው ከእስራኤል ሲወጣ ከግብፅ ሲወጣ ያ ካሌብ 40 ዓመቱ ነው። ከነዓን ሲገባ 80 ዓመቱ ነው። ግን እንደ ያኔው ብርቱ ነኝ ብሎ መሰከረ። እግዚአብሔር ኃይሌን አድሶታል አለ። እግዚአብሔር ከኔ ጋር ስለነበረ ያደከመዋል የተባለው አላደከመኝም፣ ይጥለዋል የተባለው አልጣለኝም። እግዚአብሔር ከኔ ጋር ነው። እግዚአብሔር ከኔ ጋር ነው። ኢማኑኤል እግዚአብሔር ከኔ ጋር ነው። አማኑኤል እግዚአብሔር ከኔ ጋር ነው። እግዚአብሔር ከኔ ጋር ነው። ጠላቴ ደስ አይበለ፣ ብወድቅ እነሳለሁ። መንገድ ጀምሬ እየሄድኩኝ ስለሄድኩ ነው የወደቅኩት። እየተራመድኩ ስለሆነ የወደቅኩት። ተቀምጬ ቢሆን አልወድቅም ነበር። እየሄድኩ ወደቅኩኝ። እግዚአብሔር ግን ደግፎ ያነሳኛል። እግዚአብሔር በምክሩ ቃል ደግፎ ያነሳኛል። ጠላቴ ወደቀ ብለ ደስ አይበለ። ጠላቴ አሁን እኮ ደክሞታል ብለ ደስ አይበለ። እግዚአብሔር ይደግፈኛል። ጨለማ ውስጥ ገባ ብለ አሁን ምጥ መስዓት መጣ ብለ ደስ አይበለ። እግዚአብሔር እንደ ቃሉ ነው። በጨለማዬ ላይ ብርሃን ይናገራል፣ ጨለማው ላይ ብርሃን ይብራ ብሎ ተናግሯልና እግዚአብሔር ብርሃኔ ነው። እግዚአብሔር መድኃኒቴ ነው። እግዚአብሔር ታስገባናለህ ወደ ርስታችን። እግዚአብሔር አንተ ማንም እንባ ባለዕዳ አይደለህም። እግዚአብሔር ሆይ አደርጋለሁ ካልክ ታደርጋለህ፣ ሰራለሁ ካልክ ትሰራለህ፣ ፈጽማለሁ ካልክ ትፈጽማለህ። እግዚአብሔር ሆይ በሕዝብ መካከል የእውነት የምትፈርድ አምላክ ነህ። ሕዝብህን መካከል ማጽናናት የምትችል አምላክ ነህ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ በዚህ ያሉ ሰዎች ይህን ጸሎት ከኔ ጋር እስከ መጨረሻው እየጸለዩ ያሉ ሰዎች እንድትረዳቸው እግዚአብሔር ሆይ የነገርካቸው ነገር አለ ውስጣቸው ዊሽ እያረጉት እየተመኙት ያለ ነገር እግዚአብሔር ቢያሳካው ይሄ ነገር እንዲህ ቢሆን እንደዚህ ባደርግ ከዛሬ ወር በኋላ ከ3 ቀን ከሳምንት በኋላ እንዲያደርጋለሁ ብለው እየተመኙ ያሉትን ምኞታቸው ከበረከት እንድታጠግብላቸው እግዚአብሔር ሆይ የልባቸውን መሻት እንድትሰጣቸው እግዚአብሔር ሆይ እንዲሁ ደክመው እንዳይቀሩ እንዲሁ በከንቱ እንዳይቀሩ እንዲሁ በከንቱ እንዳይመላለሱ እግዚአብሔር ሆይ አጀንዳህን በእነሱ ህይወት እንድትፈጽም የልብህን መሻት በእነሱ እንድትፈጽም እግዚአብሔር ሆይ አባቴ ሆይ ይህ ጸሎት እግዚአብሔር ለመጸለይ ያህል አይደለም የምጸልየው የእውነት አንድ ሰው እንደሚያሻግር አምናለሁ። የእውነት አንድን ሰው አበርትቶ እንደሚያቆመው አምናለሁ። እግዚአብሔር ሆይ ይኸው እርዳኝ ያለች ነው እቺ ምስኪን እህቴ፣ ይኸው እርዳኝ ያለ ነው ምስኪን ወንድሜ። እግዚአብሔር ሆይ እርዳን እባክህ የነገርከንን ነገር አድርግልን፣ ፈጽም። እስክትባርከን ድረስ አንለቅህም፣ እስክታደርግ ድረስ አንለቅህም፣ እስክንሆን ድረስ አንለቅህም። እግዚአብሔር አደርጋለሁ ብለህናል፣ ታደርጋለህ። ፈጽማለሁ ብለህናል፣ ትፈጽማለህ። የነገርከንን ነገር ታደርጋለህ። እግዚአብሔር ታደርጋለህ። አንተ የዘላለም አምላክ ነህ። አንተ ይሹሩር ነህ። አንተ አዳይ ነህ። አንተ አልፋ ነህ። አንተ ኦሜጋ ነህ። የዘላለም ክንድ ከኔ በታች ነው። እግዚአብሔር ረድቶናል። እግዚአብሔር አግዞናል። እግዚአብሔር ሰው አድርጎናል። እግዚአብሔር አቁሞናል። የቆምነው በአንተ ምሕረት ነው። የተደገፍነው በአንተ ምሕረት ነው። ተደርተናል ጌታ ሆይ፣ ታግዘናል ጌታ ሆይ።
ሰው ሆነናል ጌታ ሆይ። በአንተ ምሕረት ቆመናል ጌታ ሆይ። አንተ የዘላለም አባት ነህ። እንዳንተ የሆነ እንዳንተ የወደድ ነው፣ እንዳንተ የፈራ ነው፣ እንዳንተ የተጠነቀቅልን፣ እንዳንተ ያሰበልን ማንም የለም። እግዚአብሔር ሆይ ይህን ህዝብህን እግዚአብሔር ወደ ነገርከው ነገር እንድታሻግረው እስራኤልን ህዝብ በቃ ሙግት እመኑኝ ነበረ፣ እመኑኝ አደርጋለሁ፣ በቻሌንጅ ውስጥ እፈጽማለሁ። እስራኤል ህዝብ ደግሞ ከአንተ ጋር ጸብ የነበረው አንተን ማመን ይሳነው ነበር። ጌታ ሆይ አንተን እንዳልጠራጠረ በአንተ እንዳላጉረመርም እንድትረዳን እግዚአብሔር ሆይ አንተ ላይ እንዳናምፅ የአመፅ ሰዎች የማጉረምረም ሰዎች እንዳንሆን በቃ እግዚአብሔር የነገረ ነገር ምንም ያህል ቢያደክመን ምንም ያህል ነገር ተስፋው ቢርቅ የዘገየች ተስፋ ልብን ታደክማለች እንደሚል ቃል እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ በቃ ብንደክም ብንዝል አንተ እንደ እግዚአብሔር ሆይ እንዳንጠራጠር አንተ ላይ እንዳናምፅ እግዚአብሔር ሆይ በአንተ ላይ ክፉ እንዳናደርግ ምሕረት እንድታደርግልን እግዚአብሔር ሆይ እባክህ እግዚአብሔር ሆይ እንድትረዳን ጉልበት እንድትሆነን እንድታግዘን እግዚአብሔር ሆይ ጸልያለሁ። የእውነት እግዚአብሔር ሆይ ትረዳለህ አንተ ታግዛለህ አንተ እግዚአብሔር ሆይ እባክህ አመፀኞች እንዳንሆን በአንተ ፊት እግዚአብሔር ሆይ ተጠራጣሪ ሰዎች እግዚአብሔር ሆይ አንተን የማናመን አንተን የምንፈራ የምንጠራጠር እምነት የጎደላቸው ሰዎች እንዳንሆን እግዚአብሔር ሆይ እባክህ እርዳን፣ እባክህ አግዘን ጌታ ሆይ እባክህ ለዚህ ክብር አብቃን። እግዚአብሔር እኮ እንደተናገረው እኮ ሆነለት እኮ እግዚአብሔር እኮ ጠበቀው ይባል እግዚአብሔርን እንደመጨረሻው እስከ መጨረሻው እስከተጠብቁ ድረስ እግዚአብሔርን እስከ መጨረሻው እስከታምኑ ድረስ እግዚአብሔር ሆይ የእውነት መጠበቅን ጠብቃቸው፣ የእውነት ራራላቸው እግዚአብሔር ሆይ እንዳንሰት እግዚአብሔር ሆይ ከመንገዳችን ውጣ እግዚአብሔር ሆይ በምክራችን ሐሳብ እንዳንሄድ በጓደኛ ምክር በቤተሰብ ምክር እግዚአብሔር ሆይ በተለያየ ነገር ተገፍተ እግዚአብሔር ሆይ እድርሻለሁ ብሎሻል። እግዚአብሔር ጥሩ ትዳር ሰጥሃለሁ ብሏል። ጥሩ ልጆች ሰጥሃለሁ ብሏል። ጥሩ ኑሮ ትኖራለህ። እግዚአብሔር መንገድን እከፍታለሁ ሲያገር አትኖርም በሮችን ከፍቼልሃለሁ ብሎሃል። እግዚአብሔር በሮች እንደሚከፍት ታምኛለሽ። እግዚአብሔር መናገርስ ተናግሯል። እግዚአብሔር ማውራትስ አውርቷል። ግን ስንቶቻችሁ ታምናላችሁ እግዚአብሔር እንደሚሰራ እግዚአብሔር እንደሚያደርግ? ወዳጆቼ እንደ እግዚአብሔር ለኛ የሚያስብልን የለም። የእውነት እንዴ አንቺ እግዚአብሔር የረዳሽ ሴት እኮ ነሽ። አንቺ እኮ እግዚአብሔር ያገዘሽ ሴት እኮ ነሽ። አደርጋለሁ ብሎሽ የለ አደርጋለሁ ብሎ የለ እግዚአብሔር ያደርገዋል። እግዚአብሔር በጌታ በኢየሱስ ክርስቶስ ታደርገዋለህ። በይ ውስጤ ትፈጽምልኛለህ። ጌታ ሆይ ቃል ገብተህልኛል። አደርጋለሁ ብለኸኛል። እሰራለሁ ብለኸኛል። ጌታ ሆይ ስራ ጌታ ሆይ በህይወቴ ላይ ስራ ጌታ ሆይ በህይወቴ ላይ ስራ ጌታ ሆይ በህይወቴ ላይ እግዚአብሔር ሆይ ስራብኝ በህይወቴ ላይ እንድትሰራ ፈልጋለሁ። ስታደርግ ማየት ፈልጋለሁ። ቃል ሲፈጽም ማየት ፈልጋለሁ። አስገባሃለሁ ብለኸኛል። በር ከፍትልሃለሁ ብለኸኛል። ፈጽማለሁ ብለኸኛል። እግዚአብሔር ሆይ እባክህ ህይወቴ ላይ ና በዘመኔ ላይ ጌታ ሆይ ጠላቶቼ ሊወግሩኝ ተነሱ፣ ሊያጠፉኝ ተነሱ። ካንተ ጋር ስቆም ሁሉም ወዳጅ ያልኳቸው ሰዎች ጠላት ሆኑብኝ። እግዚአብሔር ሆይ እባክህ እንድትረዳኝ እፈልጋለሁ፣ እንድታበረታኝ እፈልጋለሁ። እግዚአብሔር ሆይ አንተ ዛሬ ጌታ ሆይ ይሄን እንድታደርግ ነው የምፈልገው። ከፊት በቃ አትገቡም ብሎ እየተከራከረ ያለ መንፈስ እንድትመታለን። ሮም አንድ ክፍል መዝሙረ ዳዊት ምዕራፍ 74 ላይ ቁጥር 14 ላይ ይላል፣ አንተም የዘንዶውን ራሶች ቀጠቀጥክ፣ ለኢትዮጵያም ሰዎች ምግባቸውን ሰጣቸው ይላል። እግዚአብሔር ሆይ የዘንዶውን ራስ እንድትቀጠቅጥ እግዚአብሔር ሆይ አትገቡም ብሎ የተማማለ ከፊት የቆመ ዘንዶ አውሬ እግዚአብሔር የዘንዶውን ራስ ምታው በጌታ በኢየሱስ ክርስቶስ። እባብ ቁጭ ብሎ አትገቢም፣ አትቀጥይም፣ ኪዳንሽን አትይዥም፣ ድምፅሽን ቦታ ላይ ትንቢትሽን አትወርሽም ብሎ የተማማለ ዘንዶ እግዚአብሔር አንገቱን ይምታው፣ እግዚአብሔር ራሱን ይቀጥቅጠው። እግዚአብሔር ሆይ የዘንዶን ራስ ቀጥቅጥ፣ የዘንዶን ራስ ቀጥቅጥ። እግዚአብሔር ከኛ ጋር ነው። አንቺ ሴት፣ አንተ ሰው እግዚአብሔር የረዳ ሰው ነህ።
እግዚአብሔር ሆይ ታስገባኛለህ። አትሰልቹ። በቃ ከኔ ጋር በእምነት ጸልዩ። እግዚአብሔር ምስክር፣ እግዚአብሔር ትረዳለህ። ታስገባኛለህ። የነገርከኝ ቦታ ላይ ጸልዩ። ጥቂት ጋር በምሰጣችሁ እንድታውቁት ነው እግዚአብሔር የምፈልገው። በምንም አይነት ሁኔታ ውስጥ በምንም አይነት ቦታ እያሳለፋችሁ እግዚአብሔር ታግዘኛለህ፣ ትረዳኛለህ፣ ሰው ታረገኛለህ፣ ትቀባኛለህ። ዋው መንፈስ ቅዱስ፣ ዋው መንፈስ ቅዱስ፣ የኔ አባት፣ የኔ ወዳጅ፣ የኔ ረዳት፣ የኔ አጋዥ እግዚአብሔር ሆይ አንተ እግዚአብሔር ከኛ ጋር ነህ። እግዚአብሔር ሆይ ዘዳግም ላይ ሲናገር እንደዚህ ይላል። ይሄን ቃል በደንብ ስሙ። ጠላቶችን ለመውጋት በወጣ ጊዜ ፈረሶችና ሰረገሎችን ሕዝቡንም ከአንተ ይልቅ በስተባየ ጊዜ ከግብፅ አገር ያወጣ አምላክህ እግዚአብሔር ካንተ ጋር ነውና አትፍራቸው። ወደ ሰልፍን በቀረባችሁ ጊዜ ካህኑ ይቅርብ፣ ለሕዝቡም እንዲህ ብሎ ይንገራቸው። እስራኤል ሆይ ስሙ፣ ዛሬ ጠላቶቻችሁን ለመዋጋት ተቀርባላችሁ። ልባችሁ አይታወቅ፣ አትፍሩ፣ አትንቀጥቀጡ፣ በፊታቸው አትደንግጡ። ከእናንተ ጋር የሚሄድ ያዳናችሁም ዘንድ ጠላቶቻችሁን ስለ እናንተ የሚዋጋ አምላካችሁ እግዚአብሔር ነውና። አሜን። ክብር ለኢየሱስ ይሁን። ጠላትህን ልትወጋ በወጣ ጊዜ የፈረሱን ኃይል አይተህ አትፍራ። የፈረሰኛውን ኃይል አይተህ አትፍራ አለው። አትፍራ፣ አትፍራ፣ አትፍራ አለው። አትፍራ። ፈረሰኛው ምንም ያህል ብዙ ቢሆን፣ ጦረኞቹ ምንም ያህል በሜዳ ላይ በሰልፍ መሃል ብዙ ቢሆኑ አይተህ አትፍራ። ከአንተ ልክ ብዙ ወታደር ቢኖራቸው ብዙ ወታደር አይተህ ቢሆን እንዳትፈራ። በዝተው ብታይ አትፍራ። ከግብፅ አገር ያወጣ አምላክ እግዚአብሔር ከአንተ ጋር ነውና አትፍራ አለው። አይተሃል፣ ከፈርዖን እጅ አውጥቼሃለሁ። አሁንም ጠላት መጥቶ ካንተ ቢበዛ፣ ባንተ ኃይሉ ቢደረጅ፣ ካንተ በላይ ሲስተማም ቢሆን፣ ባንተ በላይ ዋይዝ ቢሆን፣ ካንተ በላይ በጥበብ ቢጠቀም፣ ባንተ በላይ ሊያጠፋ ኃይሉን ቢያሰባስብ እንዳትፈራ። ለምን? ከግብፅ ያወጣ እግዚአብሔር ካንተ ጋር ነው። ከኔ ጋር ነው እግዚአብሔር። ከግብፅ ያወጣ እግዚአብሔር ከኔ ጋር። ወደ ሰልፍ በቀረብክ ጊዜ ጦርህን እንዳትመዝ ቀድማለሁ። ካህኑ ወደፊት ይሄድ ማለት እኔን አስቀድመኝ፣ ከጦርህ መካከል እኔን አስቀድመኝ። ጦሩ ከመድረሱ በፊት እኔን ወደፊት ግፋኛለሁ። ካህኑ ወደፊት ይሄዳል። ካህኑ ከጦሩ ሰልፉ መካከል ይሄድ ማለት እግዚአብሔር ይለፍ ማለት ነው። ህልውናው ይለፍ ማለት ነው። የእግዚአብሔር መኖሩ ይታወቅ ማለት ነው። ጠላቶችን ለመውጋት ለመምታት አትፍራ፣ አትምጪ። አሁን ለመጸለይ አትፍሪ። ጠላቶችሽን ድባቅ ለመምታት እንዳትፈሪ፣ እንዳትራሪለት፣ አትራሪለት። በፊቱ አትንቀጥቀጭ። ወየው ጠፉ አትበይ፣ ወየው ልሞት ነው አትበይ። ፍርሃት አትፍጠሪ፣ የፍርሃትን አትሞስፌር አትፍጠሪ። እግዚአብሔር የፍርሃትን መንፈስ አልሰጠንም። ከኔ ጋር የሚሄድ ያድነኝ ዘንድ ጠላቶቼን የሚዋጋ አምላክ ነውና እግዚአብሔር አምላክ ጠላቶቼን የሚመታ የሚያድነኝ፣ አለቀ ሲባል የሚቀጥልልኝ አለ እግዚአብሔር፣ አለ እግዚአብሔር። ጠላቶቼን ፈርቼ አልቀመጥም። ጠላቶቼን ፈርቼ ሰፈር አልቀይርም። ጠላቶቼን ፈርቼ ቦታ አልቀይርም። እግዚአብሔር ለጠላቶቼ ርስቴን ማሳልፌ አልሰጥም። የነገረኝን ነገር ሐሳብ ቀይሬ ወደ ግብፅ አልመለስም። አትመለሽም ወደ ኋላ በጌታ በኢየሱስ። አትመለስም ወደ ኋላ በጌታ በኢየሱስ። አትመለስም ወደ ኋላ በኢየሱስ ክርስቶስ። ወደ ኋላ አትመለሽም፣ ወደ ኋላ አትመለስም በጌታ በኢየሱስ ክርስቶስ። እግዚአብሔር የነገረሽ ነገር እንተተሽ ወደ ግብፅ አትመለሽም። የግብፅ ሽንኩርት ዱባ አትበይም በኢየሱስ። እግዚአብሔር ከነዓን ነው አልገባሽ ያለው የማይሆን ሰፈር ላይ እየቀነከነሽና እየተሳቀቅሽ አትኖሪም፣ እያመለክሽ ትኖራለሽ። ሕዝቤ ያመልከኝና ያገለግለኝ ዘንድ ልቀቀው አለው። ልቀቀው፣ ይግባ። የአምልኮ አትሞስፌር ያለበት ቦታ ይግባ። የጸሎት አትሞስፌር እንዳትጸልዩ ጌታ ምስክር፣ በብዙ ነገር አጠምጥሞ የያዛችሁ ነገር ለቋችሁ ወደ አዲስ ነገር የምትገቡበት ጸሎት 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 የምትሉበት እግዚአብሔር ፊት እንድትፈልጉ የሚያደርጋችሁ እንድታመልኩ ለአምልኮ የሚጋብዛችሁ ለጸሎት የሚጋብዛችሁ የጌታ መንፈስ የጌታ መንፈስ የጌታ መንፈስ ታመልኪው ዘንድ ትለቀቂያለሽ፣ ትጸልይ ዘንድ ትለቀቂያለሽ፣ ትሰፊ ዘንድ ትለቀቂያለሽ፣ ባለጠጋ ትሆን ዘንድ ትለቀቃለህ።
እግዚአብሔር ለብዙ ትውልድ አባት ያደርግ ዘንድ ይለቅሃል። ለብዙ ሰዎች ለብዙ ጀነሬሽኖች መሄድ ምክንያት ትሆን ዘንድ ትለቀቃለህ፣ ትለቀቂያለሽ። እግዚአብሔር ይለቅሻል። እግዚአብሔር ይለቅሃል። ለትውልድ ትሆን ዘንድ ትለቀቃለህ። ለትውልድ ትሆኝ ዘንድ ትለቀቂያለሽ። በኢየሱስ ስም እግዚአብሔር ይለቃችኋል። እግዚአብሔር ይለቅሻል። ሰፈር የሚቀር ህልም የለሽም። ሰፈር የሚቀር ህልም አይኖርህም። በጌታ በኢየሱስ ክርስቶስ እግዚአብሔር አንደበትሽን ለክብር ይጠቀሟል። ትደርሻለሽ። በኢየሱስም ትገባለህ። ታመልክና ታገለግል ዘንድ፣ ትሰብክና ትነቅል ዘንድ፣ ታፈርስና ትተክል ዘንድ እግዚአብሔር ዛሬ ቅባቱን ባንተ ህይወት ላይ ያመጣል። ቅባቱን ባንቺ ህይወት ላይ ያመጣል። ትሄጃለሽ። ባክሽ ማነሽ? ተራነሽ ያለሽ ማነው? ለትውልድ አትጠቅሚም ያለሽ ማነው? አትደርሺም ያለሽ ማነው? ሰው አትሆኝም ያለሽ ማነው? ህዝብ አይሰማሽም ያለሽ አንቺ እንድታመልክ ትለቀቂያለሽ። እንድታመልክ ትለቀቃለህ። ለአምልኮ ትፈልጋለህ። ለአምልኮ ትፈለጊያለሽ። እግዚአብሔር ፍለጋ አንቺ ህይወት ላይ ያደርጋል። ፍለጋውን አንተ ህይወት ላይ ያደርጋል። ተፈላጊነት ህይወትሽ ላይ ይጨምራል። ተፈላጊነት ህይወት ላይ ይጨምራል። እግዚአብሔር በተፈላጊነት ቅባት ይባርካችኋል። ይባርካችኋል በኢየሱስ ስም። እግዚአብሔር የአሕዛብን ልብ አሳልፎ ይሰጣችኋል። እግዚአብሔር ታመልኩትና ታገለግሉት ዘንድ ለብዙ ሕዝብ ወንጌልን ታደርሱ ዘንድ ዛሬ የትኛውም የታሰራችሁበትን ገመድ ይበጥስላችኋል። ዛሬ መንፈስ ቅዱስ ያላያችሁት ስውር ገመዶችን ሁሉ ይበጥሳችኋል። ይበጥሳችኋል። ዛሬ በሕይወታችሁ ላይ የታሰራችሁበት አይኖቻችሁን አስረው ሂዱ ያላችሁ ግን ደግሞ እንድትቅበዘበዙ ቀና እንዳትሉ መንገዳችሁን የዘጋ መንፈስ እግዚአብሔር ይመታችኋል። እግዚአብሔር ይመታላችኋል። በኢየሱስ ክርስቶስ ይመታዋል። ታመልክና ታገለግል ዘንድ ትለቀቂያለሽ። እግዚአብሔር እስቲ የማንም እንባ ባለዕዳ አይደለም ጌታ ብሎ የማንም እንባ ባለዕዳ አይደለም ጌታ ዘመን አስቆጥሮ ያቆማል በከፍታ የማንም እንባ ባለዕዳ አይደለም ጌታ ዘመን አስቆጥሮ ያቆማል በከፍታ። እግዚአብሔር የማንም እንባ ባለዕዳ አይደለም። የማንም እንባ እጁ ላይ የለም። እግዚአብሔር ለሚገባው ሰው ይሰጣል እንደ ምሕረቱ ባለጠግነት። ኃጢአተኛውን ያስባል፣ የተናቀውን ያስባል። እንደኔ ኃጢአተኛ ይሁን እንደኔ እግዚአብሔር ያመፀ ለአንድ ሰው እግዚአብሔር ምስክሬ እግዚአብሔር ያደላለታል። እግዚአብሔር ያደላለታል። የጽድቃችን ጉልበት አይደለም ያቆመን የእግዚአብሔር ምሕረት ነው። ያቆመን የእግዚአብሔር ቸርነት ነው። ወዳጆቼ እውነት ይቀጥላሉ የተባሉ ሰዎች አልነበርንም እኮ። ይሄዳሉ የተባሉ ሰዎች አልነበርንም እኮ። ሰው ይሆናሉ ተብሎ የተባለን ሰዎች አልነበርንም እኮ። ደግፈህን እኮ ነው አባቴ። ይዘህን እኮ ነው እግዚአብሔር ሆይ። ሰው አደረከን እግዚአብሔር ሆይ። እግዚአብሔር ሆይ ተናግረህን የለ አውርተህን የለ እግዚአብሔር ሆይ እሱን ታደርገዋለህ። እንደ አመጻችን አትሆንም፣ እንደ ስራችን አትሆንም፣ እንደ ፍቃዳችን አትሆንም። እግዚአብሔር ሆይ ለፍቃዳችን አሳልፈህ አትሰጠንም፣ ለፍላጎታችን አሳልፈህ አትሰጠንም። ጌታ ሆይ ጌታ ሆይ ልቤ አንተን ይበል፣ ልቤ አንተን ይናፍቅ፣ ልቤ አንተን ይፈልግ። ጌታ ሆይ በምክርህ ፈቀቅ አልበል። ለምክርህ ልቦቼ ይዘንብሉ። እግዚአብሔር ሆይ ለምክርህ ልባቸውን ያዘንብል። ይሸነፍ ልባችን ላንተ ይሰጥ ላንተ። እግዚአብሔር ሆይ ንጹህ ልብ ፍጠርልን ጌታ። ላንተ የሚሆን ንጹህ ልብ፣ ለክብር የሚሆን ንጹህ ልብ። እግዚአብሔር ሆይ ስትሰራ አንተ ገንዘብ እንድታደርገን፣ ስትሰራ እግዚአብሔር ሆይ ከኛ ጋር እንድትሰራ፣ ስታደርግ እግዚአብሔር ሆይ አንተ እንድታደርግ እግዚአብሔር ሆይ አንተ መድኃኒታችን፣ አንተ አባታችን፣ ረዳታችን፣ ባገኘን በታላቅ መከራ ደግሞ የምታነሳን የምታበረታን እግዚአብሔር አንተ ነህ። ይረዳል፣ ይደግፋል፣ ጉልበት ይሆናል ደሰይ አይዞህ ባይ ወገን ደራሽ
ለምስኪኖች አለኝታ ይረዳል ይደግፋል ጉልበት ይሆናል እሰይ አይዞህ ባይ ወገን ደራሽ ለምስኪኖች አለኝታ አይዞህ ባይ ወገን ደራሽ ለምስኪኖች አለኝታ እግዚአብሔር ሆይ ምስኪኑን አሰብከው፣ ከአፈር አነሳኸው፣ ከትቢያ አነሳኸው። እግዚአብሔር ረዳኸው፣ ምስኪኑን አገዝከው፣ ሰው አደረግከው። እግዚአብሔር ሆይ ሰው አደረግከው፣ ረዳኸው፣ አገዝከው። እግዚአብሔር ሆይ በምክር አጸናኸው። መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ልቤ አንተን ናፈቀ፣ ልቤ አንተን አለ፣ ልቤ አንተን ናፈቀ። እግዚአብሔር ሆይ እርዳን በኢየሱስ ክርስቶስ። እግዚአብሔር ሆይ ተናገርከንን ያልከን ሳናይ ፀሐይ ስለማጠልቅ እግዚአብሔር ሆይ ምርኮ ላይ ምርኮ፣ ቅባት ላይ ቅባት፣ መገለጥ ላይ መገለጥ፣ ኃይል ላይ ኃይል፣ እሳት ላይ እሳት፣ እግዚአብሔር ክብር ላይ ክብር ደርገበ ለምስጋና ስለምታቆመን እናመሰግናለን። ስለ ልጆቻችን እናመሰግናለን። ስለ ቤታችን፣ ስለ ትዳራችን እግዚአብሔር ሆይ ስለ ሀገራችን እንባርካለን። እግዚአብሔር ሆይ ይህን ማጠቃለያ ጸሎት አሜን እያላችሁ እግዚአብሔርን በማመስገን እንዘጋለን ጸሎታችንን። እግዚአብሔር ሆይ እናመሰግናለን። ይህን ጸሎት ደግሞ እንድንጸልይ ድል ስለሰጠህን ስላመቻቸህልን እግዚአብሔር ሆይ አደርጋለሁ፣ ሰራለሁ፣ ከፊት አሻግራችኋለሁ፣ ቆማለሁ፣ እመኑኝ አንተ እኔ ከፊታችሁ እሄዳለሁ፣ ጠላቶቻችሁን ጸጥ አድርጋቸዋለሁ፣ ከፊታችሁ አልፋለሁ፣ ምሕረቴን በፊታችሁ አሳልፋለሁ፣ ረዳችኋለሁ፣ የዘላለም ክንዴን በእናንተ አሳያለሁ፣ ምሕረቴን በእናንተ ገልጣለሁ ያልክ እግዚአብሔር ዛሬ የምሕረት እጆች በዚህ ስፍራ እንዲገለጡ እግዚአብሔር ሆይ ምስጋናን የሚሰዋ እሱ ያከብረኛል ተብሎ እንደተጻፈ እግዚአብሔር ሆይ በማመስገን ደግሞ እናከብራለን። በማመስገን ደግሞ ጥያቄዎቻችን እንደተቀበልን፣ ትንቢቶቻችን እንደተቀበልን፣ ይህን ጸሎት መልስ እንደተቀበልን እናምናለን፣ እናረጋግጣለን። እግዚአብሔር ሆይ ለጸሎታችን መልስ እንድትሰጥ ስለምትሰጠን እግዚአብሔር ሆይ የጸለይነውን ጸሎት በመርኮ በእጥፍ ስለመለስክልን አመሰግናለሁ። ምሕረትና ቸርነት በሕይወት ዘመን ሁሉ ይከተለን። የእግዚአብሔር እጅ ተአምራቶቻችንን ይስጠን። እግዚአብሔር ሆይ በጌታ በኢየሱስ ስም በምርኮ በምስጋና እግዚአብሔር ሆይ በሞገስ እግዚአብሔር ሆይ ለእድሜያችን ደግሞ እግዚአብሔር ሆይ እንድትሰራ እንድታደርግ እግዚአብሔር ሆይ ዘመኖቻችንን በስኬት እንድትባርከው በጌታ በኢየሱስ ስም ጸልያለሁ። አባት እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ ስም ጸልያለሁ። ምርኮን በምርኮ በሕይወታቸው ላይ እንድታደርግ ምሕረትን ከፊት እንድታመጣ እግዚአብሔር ሆይ ዘላለም አምላክ ይህን ስለምታደርግ ባርካለሁ። አንተ እግዚአብሔር በዘላለም ፍቅር ያለ የዘላለም ክንድ ደግሞ በእነሱ ሕይወት ላይ እግዚአብሔር ተዘርግቶ ምስጋናን ደግሞ እንዲያበዙ እግዚአብሔር ሆይ ታደረገልን እኮ ሰራልን እኮ 2019 ወደዚህ ምስጋና ዓለም ውስጥ ገባን እኮ ብለው የሚነሱበት የሚያሸበሽቡበት ሰዎችን ለምስጋና የሚጠሩበት እግዚአብሔር ሆይ ለክብር ሰዎች የሚሰበሰቡበት ስለሚሆን ታምራትን ስለምታደርግ እጆች በኃይል እግዚአብሔር ሆይ ስለምታጸናው አመሰግናለሁ። የምህረት እጆች በእኛ ሕይወት ላይ ይዘርጉ። ቸርነትንና ምሕረትን በሕይወታችን ሁሉ ይከተላል። ምስጋናን የሚሰዋ እሱ ያከብረኛል እንደሚል እግዚአብሔር ሆይ በመመስገን ደግሞ እናከብርሃለን። በማመስገን ደግሞ ጸሎታችን እንደተቀበልን እናረጋግጣለን። እግዚአብሔር ሆይ ለዚህ ክብር ለዚህ እግዚአብሔር ሆይ አገልግሎት ስለሾምከን ለዚህ ነገር ደግሞ ስለመረጥከን ይህን ጸሎት ደግሞ እንድንጸልይ ድል ስለሰጠን ጊዜ ስላመቻቸልን በየትኛውም ስፍራና ዓለም ውስጥ ሆነን ይህን ጸሎት አብረን ጸልይ ይህን ጸሎት ስለመለስክልን እናመሰግናለን። ክብር ሁሉ ለአንተ ይሁን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ብለን ጸልይ፣ አሜን። በቃ ሁላችሁም ይህን ጸሎት እስከ መጨረሻ የጸለያችሁ ሰዎች ምስጋናን የሚሰዋ እሱ ያከብረኛል እያላችሁ ኮመንት በማድረግ ደግሞ አብሮታችሁን አሳዩ። እስከ መጨረሻው እንደጸለያችሁ አሳዩ። ወዳችኋለሁ። ዘመናችሁ ሁሉ የተባረከ ይሁን። ተባረኩልኝ። እንደዚህ አይነት የማለዳ ጸሎት እንዲደርሳችሁ ሰብስክራይብ ማድረግ